እቺ ስልክ Moto G 2025 ትባላለች which is 1 year ago የወጣች ነች ግን ካሜራዋ በጣም ነው የምትደብረው ኢንፋክት ይህን ኮሜንት ሁሉ የምታዩት በዚህ ስልክ ምክንያት የመጣ ነው ቲክቶክን እየተመለከታችሁ ከነበረ ደግሞ ይሄንን ሁሉ ቪዲዮ የሚቀርጸው በዚህ ፎን ነው ግን አሁን it's time to change it ከነዚህ ኮሜንቶች በኋላና ኳሊቲውን በጣም የሞት እንደሆነ ሳቅ ምን አይነት ስልክ እንደምገዛ በቃ ሳስብ ነበር ከዛ በኋላ ሳስበው አይፎን 17 Pro Max ለመግዛት ነበር ያሰብኩት ግን ዋጋው የሚነካ አልነበረም ከዛ በኋላ ልርብ ሞር ሪሰርች ሳረግ አይፎን 15 የሚባለው ነገር ከአይፎን 17 ብዙ የሚለየው ነገር የለም ብቻ የሆነ ፊውቸር አለው እንጂ ካሜራው ራሱ አሪፍ ነው በርግጥ ዙሞቹ ብዙ ነገር ይላያል ግን ስቲል ለመቅረጽ አሪፍ ስልክ ነው ለዛም ነው እኔ ሳምሰንግ ነው የምወደው ግን ሪሰርች ሳረግ ግን በቪዲዮ አይፎን ነው የሚሻለው ሶ እሱን ለመግዛት ወሰንኩ በአካል ሄጄ ከመንከራተት ብዬ ደግሞ የሆነ ኦንላይን ላይ ኦርደር ላረገው ፈለግኩና አማዞን ላይ ሄጄ ኦርደር አረኩት ዋጋውን ደግሞ መጨረሻ ላይ ነግራችኋለሁ መጀመሪያ ግን ኦርደራችን መጥቷልና አንቦክስ እናርጋው ለማንኛውም ከመጀመሪያው ሰዓት እንደዚህ አሪፍ ትሆናለች ብዬ አልጠበቅኩም ነበር አዲስ አይፎን ስትገዙ ደግሞ እቺ ስልኳንና ኬብል ነው የምትመጣው በእንትኑ አይመጣም ያኛው ቻርጀሩ አይመጣም